አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። ውድ በዚህ ፕሮግራም ተከታታዮች ከፊት ለፊታችን ረመዳን እየመጣ ነውና ከይፈ ነስተቅቢሉ ረመዳን፣ ይህን የረመዳን ወር እንዴት ልንቀበለው ይገባል የሚል በሁላችንም ጭንቅላት በሁላችንም አስተሳሰብ ውስጥ ሊኖር ይገባል። ምክንያቱም ረመዳን ወር ማለት በአመት አንድ የምናገኘው ትልቅ የአላህ ኒዕማ የአላህ ረህመት ስለሆነ ይህ ረመዳን ወር ደግሞ ለአንድ ወር ብቻ ቆይቶ የሚለየን ስለሆነ ይህ አንዱን የረመዳንን ወር እንዴት እንጠቀመው እንዴት እንገለገልበት የሚል እቅድና ፕሮግራም እናወጣ ይገባል። ለዚህ ነበር ቀደምት ሰለፎች ረዲየላሁ ዐንሁም አጅማዒን ረመዳን ከመግባቱ በፊት ዱዓ ያደርጉ ነበረ። ምን ነበረ? ያ ረቢ አላህ ለረመዳን ወር አድርሰን እያሉ አላህን ይለምኑት ነበረ። ረመዳን ከጾሙ በኋላ ደግሞ እንደዚሁ አላህ ሱብሓነሁ ወተዓላ ረመዳናቸውን እንዲቀበላቸው አላህን ይለምኑ ነበረ። ረሱል ሰለላሁ ዐለይሂ ወሰለም የረመዳን ወር ጨረቃው ሲመጣ ረመዳን ሲዳረስ ምን ብሎ ዱዓ አድርጎ ምን ብሎ ያነሳሱ ነበር ሰውን? አወለኩም ረመዳን ወር ተቃርቧል፣ ረመዳን ወር አጠልሏቸዋል። ረመዳን ወር ብሎ ማለት فيه تفتح أبواب الجنان የጀነት በሮች የሚከፈቱበት የጀሃነም በራፎች የሚዘጉበት የሆነ የረመዳን ወር እናንተ ጋር ደርሷል መጥቶላችኋል ይሉ ነበር ረሱል ሰለላሁ ዐለይሂ ወሰለም። ለዚህ ህማት ምንድነው? ሰውን እያነሸጡ ሰውን እየቀሰቀሱ ለረመዳን ወር ቅድመ ዝግጅት እንዲያደርጉ በጉጉትና በናፍቆት ሰው እንዲጠብቀው ሲመክሩና ሲዘክሩ ነበር ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ እኛም ይህን ረመዳን ወር እንዴት እንቀበለው የሚል ዝግጅት ውስጣችን ላይ ሊኖር ይገባል። ከምናደርጋቸው ዝግጅቶች ውስጥ በቅድሚያ አንደኛው ተውበት ነው። አተውበቱ ኢለላህ ዐዘ ወጀል። ረመዳንን እንዴት እንቀበል በሚል ርዕስ መዘጋጀት ካለብን ነገሮች አንዱ ወደ አላህ መተውበት ነው። ወንጀሎቻችን በሙሉ ትተን አሁን የምንሰራውን ጥፋት ትተን ተውበትን እስትግፋር አድርገን ወደ አላህ መመለስ አለብን። ዝሙት የሚሰራም ካለ ከዝሙቱ ተቆጥቦ፣ ሽርክም የሚሰራ ካለ ከሽርኩ ተላቆ፣ ቢድዓም የሚሰራ ካለ ከቢድዓው ተላቆ፣ የሰውን ሐቅ የሚበላም ካለ የሰውን ድንበር የሚገፋም ካለ እንደው የሚያጭበረብር የሚያታልልም ካለ ውሸት የሚናገር በውሸት የሚመሰክር ሰውን የሚያማ የተለያዩ ወንጀሎችን እየሰራ ያለን በሙሉ ከነዚህ ወንጀሎቻችን በሙሉ ቶብቼ ወደ አላህ እመለሳለሁ ብለን ከአሁኑ ቁርጥ ያለ ንያ ይኖረን። ከነ ወንጀላችን ረመዳን ውስጥ ከገባን ረመዳንም ሲወጣ ያ ወንጀል ከኛው ጋር አብሮ ይወጣል፣ ወይም ደግሞ ረመዳን ሲወጣ ያ ወንጀል አቀባበል ያደርግልናል ነው። ከአሁኑ ግን ቶብተን ቁርጥ አድርገን ወንጀላችን ከተውነው ወደ አላህ ከተመለስን ረመዳን በንጹህ ብንቀበላለን። ረመዳን ሲወጣ የድሮ ወንጀል ባለበት ይቀራል ነው። እንደምታውቁት አንድ ሰው ወደ አላህ ተውበቱ ተመልሷል የሚባለው ተውበታችን የድመት ተውበት እንዳይሆን ይላሉ ዑለማዎች። የድመት ተውበት ብሎ ማለት ድመት ምን ታደርጋለች? አሁን አይጥ ትበላና ልክ ካሁን በኋላ አልበላም ምትል ይመስል ወደ አፋ ጥርግ ታደርጋለች። እንደዚህ አይነት መሆን የለበትም ነው። ተመልሳ ምክንያቱም አይጡን ስታገኝ ትበላለችና። የኛም ተውበት ረመዳን ሲመጣ ከወንጀሎቻችን በንጹህ ሆነን ረመዳን ሲወጣ ደግሞ እንደገና ወደ ወንጀል የምንመለስ ከሆነ የኛ ተውበት የድመት ተውበት እንዳሉት ነው የሚሆነው። እንደዛ እንዳይሆን የኛ ተውበት ሶስት ሸርጦችን ሊያሟላ ይገባል ቢያንስ ማለት ነው። አንደኛው ቁርጥ አርክ ይህን ከዚህ ቀደም ምን ስራ ወንጀል ይነስም ይብዛ ምን ስራ ወንጀል በሙሉ ከአላህ ሱብሓነሁ ወተዓላ ጋር ታርቀን ስንመለስ ማቆም አለብን። ወንጀሎቻችን አቁመን ወደ አላህ የምንመለሰው። ሁለተኛ ያ ስራ የነበረ ወንጀል በመስራታችን ልንጸጸት ይገባል። ለምን ሰራሁት ብለን ሊቆጨን ይገባል። ሶስተኛ ወደዛ ወንጀል ዳግም አልመለስም ብዬ ቆራጥ አቋም ሊኖረኝ ይገባል። በሰው ሐቅ ከሆነ ሐቁን ለባለቤቱ መመለስ ነው። በእነዚህ መስፈርቶች ወደ አላህ ተውበቱ የተመለሰ አላህ ተውበቱን ይቀበለዋል። አላህ ሱብሓነሁ ወተዓላ እስቲቃማ እንዲኖረው አላህ ያደርገዋል ነው። ሌላው ረመዳንን መቀበል ያለብን እንደምታውቁት ረመዳን የቁርአን ወር ነው። አምና ረመዳን እንዴት አሳለፍነው እንደ አምናው አይደለም ዘንድሮ ማለት ያለበት። የዘንድሮ ረመዳን ከአምናው የተሻሻለ መሆን አለበት። በምንድነው የሚሻሻለው? አምና ረመዳን ወር ላይ ቁርአንን 3 አختመን ከሆነ ዘንድሮ 4 ለማختም 5 ለማختም ከአምናው በተሻለ ለማድረግ አለብን። አምና ረመዳንን ስንጾም ቀብልያና ባዕድያ ዋጅብ ሰላት ላይ ማለት ነው ያለ ጀማዓ እንሰግድ ከነበረ ጀማዓ ዘንድሮ ሁሉን መቅሰላት በጀማዓ ለመስገድ ጀማዓ እንሰግድ ከነበረ ደግሞ ቀብልያና ባዕድያ እንዲያመልጠን ጥረት ማድረግ። እንደዛ ምን ላደርግ ከነበረ ዘንድሮ ቀብለ አዛን ከአዛን በፊት መስጊድ ለመግባት መሞከር። ከዚህ በፊት ረመዳንን ስንጾም ለብቻችን ጾም ከነበረ ዘንድሮ ከሰው ጋር መጾም አለብን። ማለት ከኛ ጋር አብሮ የሚያፈጥር ሱሑርና ፍጥሩን ከኛ ጋር አብሮ የሚበላ ሰው ልናደርግ ይገባል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አንድ ጾመኛን ያስፈጠረ ሰው ያ ጾመኛ የጾመውን አጅር ያህል ለአስፈጣሪውም አላህ ይመዘግብለታል ብሏል። የማናቸውም አጅር ከየራሳቸው ሳይቀንስባቸው ይላል ረሱል ሰለላሁ ዐለይሂ ወሰለም።
ቁርአንን በተመለከተ ሸህሩ ረመዳን الذي انزل في القرآن የረመዳን ወር ብሎ ማለት ቁርአን የወረደበት ወር ነው አላህ Subhanahu Wa Ta'ala እና ረመዳን ወር ላይ ልዩ የቁርአን ፕሮግራም ሊኖር ይገባል። ዳም ቀደም እንዳልኩት ድባቡ እንዳለ ሆኖ የቁርአን ተፍሲሩንም ትርጉሙንም ጉጉት ሊኖርን ይገባል። በአማርኛ ትርጉም